ቤት እንኳን አይገባም። በየግርግዳው ሰለጠነ ቆይቶ በመጨረሻ እሱ ስህተት ነው ሲባል ምን ይዋጥህ? አየህ፣ እንዲህ ነች ኦርቶዶክስ። እንግዲህ ይሄ ነው በመጨረሻ መጀመሪያም የሰራችው ትምህርት 100% ባልልም ግን የሰራቻቸው ትምህርቶች በስዕለ አድኖ በመጽሐፍቶቿ ላይ ያስቀመጠችው ነገር መጨረሻ ላይ በገዛ እጇን ቆርጣ የምትጠልበት ነው። እሺ ቢኒ መሰል እየቀጠል ያ ዳጊ የተባክ የሚገርም የብራናው መጽሐፍ አለ እና እንትኑ ፒዲኤፉ የብራናው መጽሐፍ አለ። ኬት እንዳገኙት አላውቅም። ነው እንትኑ ይሄ በእንጨት ለሚሰራው ተቀርጾ ይሄ ከቨር ፔጁ ነው። ለማንኛውም እንዴ በትልቁ አድርገኝ ቢኒ እና ምንድን ነው ያየሁት ነገር ምንድን ነው ሲባል ግዕዝ ነው ሙሉ። ይሄን የተረጎምኩት ነው የሚለው አሁን የቅድሙ ቀሲስ ሊቀ ብርሃናት ምናምን የሚባሉት ይሄን የተረጎምኩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንዌጥን በረድኤተ እግዚአብሔር ጽሒፈ ዜናሁ ወመንክራቲሁ ለብፁዕ ወቅዱስ ነቢይ ወሐዋርያ ሰማዕት ሰባኪ ወንጌል ሰባኪ በጸያ ኧረ በጌታ ስሊ እንዲህ እነሱ ያደከሙን አንሶ እንዲህ ጭራሽ በጊዜ አማርኛውን ተገላግለን እንዴት እንደሚያስፈራ አሁን እኔ ይኸውልህ እኔ ቤተክርስቲያኒቷ ሸዋሻ ሰርታናለች ብዬ ነው የምጠረጥረው። ቆይ በእንግሊዝ ካለ ቢኒ አንብብልን። ቅድም ብላችሁ የለ ግዕዝ ግዕዝ እናከብራለን እኛ ችግር የለ ከቋንቋ ጋር ችግር የለብንም። ግን ያው እንዳይገባ ተደርጎ ነው ሆን ተብሎ መጽሐፍቶች የተዘጋጁ አይደለም። ጸሐፊው የለም ዳግዬ። እኔ እኮ ፈልጌ እኮ ነው እያነበብኩ ነበር። ይሄን ግዕዙን ራሱ በግዕዝ ውስጥ እንደው ድንገት ካለ ብዬ ወስ ትራይንግ ቱ በቃ ለመፈለግ ማለት ነው። እና የለም እዚህ ላይ ራሱ ጀስት ዝም ብሎ እንትኑ ነው የሚቀጥሉት፣ ገድሉን ነው የሚነዱት። እኛ ምን አገባን ፔጅ ነው ይምጣና ግን ሰውዬው ሳክስ ነው እኔ ሳክስ ነው ብዬ ነው የምጠረጥረው። ይሄ ይጠራል እንትን ጻፍለታል፣ ማስጠንቀቂያ ይሰጠዋል ምናምን ዳውት አደርጋለሁ ሪል እንደሆነ ማለት ነው። ለማንኛውም ገድሉ ወደ ገደል ገብቷል። አይ እንደው በተለይ ለዮሐንስ ተስላችሁ የምታውቁ ካላችሁ ግቡ እስኪ። እንደው መጥምቁ ዮሐንስ ሆይ የዛሬ ዓመት ካደረስከኝ ለዕለተ ዓመት ምንድን ነው ለዝክረ በዓል ካደረስከኝ እንትን አንድ ጃንጥላ አስገባለሁ፣ ጧፍ አስገባለሁ፣ ዘቢብ አስገባለሁ። እንደ ምክር ከዮሐንስ ወደ ፓስተር ከፍ ቢሉ ወይ ወደ ጳውሎስ ከፍ ቢሉ ቃል ኪዳን የለውማ። አሁን እኮ ዳግዬ ችግሩን መሰለህ ቃል ኪዳን የለውም። ዮሐንስ ሰፈሩ ነው የማወራ። ከዛ ትንሽ ከፍ ቢሉ እኮ ፓስተር አለ፣ ጳውሎስ አለ። የሚሻለው እሱ ነበረ። ገብተዋል? አልገባችሁም? እሱ ባይሆን ጥሩ ነበር። አይ ገብቶኛል። እየሳኩ ነው ፓስተር ብለህ ከዛ ወንጌት እንላለን። ቀጥል። ዊንጌት ሳይሆን ወንጌል ነው። ወንጌል ላይ ነው እንዲ ፓስተር ትንሽ ፈቅ ስንል ትላለህ። ፓስተር ጋማ ድርሻ አይሉም። ለማንኛውም እንትን ነው እኔ ስለት የተሳላችሁ ካላችሁ እስፔሻሊ ምንድን ነው እዚህ ወደ ሸንኮራ ዮሐንስ ነው የሚባለው አይደለ? በቃ አጋንንት የሚንጫጫበት ጸበል ምናምን ብሎ ህዝብ በጣም የሚጓዝበት ኤሪያ አለ ባይዘወይ እና ፕሊስ እዛ መሄዳችሁ የተሳላችሁ ይኸው እንግዲህ አሁን በምን ግራውንድ ላይ ቆማችሁ የትኛው ቃል ኪዳን አሁን እኮ ቃል እንደዚህ ለክርስቶስ ሰምራ ገብቶላት ለዮሐንስ ገብቶለት ለእንትናንት ቃል ኪዳን ተብሎ ያለው ገድል ላይ ነው። ገድሉ ተወግዶ ቸርቹ መቀጠል ይችላል። ዮሐንስ ቤተክርስቲያን ዳስ ማይ ኩዌስችን። ታቦቱ መቀጠል ይችላል ወይ? ቃል ኪዳኑ በሌለበት ታቦቱ ምን ይሰራል? እኚህ ሰውዬ ያሉትን ሰማ። እኚህ ሰውዬ እኮ ተቃወሙ እኮ መወገዱን። በእርግጥ እኚህ ሰውዬ ብቻ ሳይሆኑ ያው ብዙ ኦርቶዶክሳኖች የገድሉን መሰረዝ አይቀበሉትም። ምክንያቱም አንደኛው ውርደት ነው፣ ገባህ? ሁለተኛ ነገር ደግሞ ገድሉ ላይ ባለው እንትን ልክ ይህንን አይነት ተግባር ተደርጎ ያውቃል። ይኸው ይኸውላችሁ እኚህ ሰውዬ አሁን እየተቃወሙ ነው። በመጀመሪያ ነገር ምን እያሉ እየተናገሩ ነው? ቆይ እንስማውና ቆይ ክሉ እንዲኖራችሁ አንዴ ልክፈትላችሁ። አሁን እዚህ አይነት ስሜት ላይ ነው ያሉት ኦርቶዶክሳውያኖች። እንግዲህ ምን እናድርግ? የበጠበጠቻችሁ የራሳችሁ ቸርች ነች። ልክ ከዚህ ከእነዘ ማርያም ቀጥሎ ያለው ቪዲዮ እዚህ ጋር የመጀመሪያው ቪዲዮ ማንነት 4ኛው
የምሰራው። ምንም አንድ ካህን እንኳ በሌለበት ቦታ ላይ አንድ ሰው ይመጣና ንስሐ ይገባል። ያ ሰው ንስሐ ሲገባ ምንም ካህን በሌለበት ቦታ ነው እንግዲህ የሆነ ቦታ ነው እንግዲህ ቦታውን አልጠቀሱም። እዛ ቦታ ላይ ምንም ካህን የለም አሉ። እሺ ከዛ አንድ ሰውዬ ይመጣል ለመጠመቅ ፈልጎ። ያ ሰው ግድ ወጣት ነው። ቄደር መጽሐፈ ቄደር የሚያስፈልገው ነበረ እና መጽሐፈ ቄደሩም የለ የሚራዳ ካህንም የለ። ይሄ ልጅ ደግሞ መዳን ስለነበረበት ግዴታ ንሷ መውረድ ስለነበረበት ምንም አማራጭ ሳጣ ማለት ነው። ምንም አማራጭ ሳጣ የቅዱስ ዮሐንስ ገድል ከመጀመሪያው እስከ መጨረሻው አንብቦ የተጠመቀ ሰው ኃጢአቱ ይሰረይለታል የሚለውን ቃል ኪዳን አይቼ በቃ ቅዱስ ዮሐንስ አንተ እርዳን ብዬ ያንን ገድል ከመጀመሪያ እስከ መጨረሻ አንብቤ ያን ልጅ ያጠመኩና ለእኔም በረከት ድረሰኝ ብዬ በዛ ገድል እኔም ተጠመኩ። እንቀጥለዋለን። ምንድነው እዚህ ጋር እያሉ ያሉት? በጣም በጣም የሚገርም ነው። እኚህ እንግዲህ ካህን ካልሆኑ በተለይ ማለት ነው እንግዲህ በቦታው ላይ ማጥመቅ አንድ ወጣት ይመጣል፣ መጠመቅ ፈለገ። በዛ በምን ላጥምቀው አሉ። ለማጥመቅ የቄደር መጽሐፍ የለ ምን እንዴ? ለማጥመቅ የቄደር መጽሐፍ ነው እንደሚያስፈልገው? የጌታ ትምህርት የሐዋርያቶች ትምህርት ነው እንጂ የሚያስፈልገው መጽሐፍ ቅዱስ ነው እንጂ የሚያስፈልገው በአብ በወልድ በመንፈስ ቅዱስ ስም ማጥመቅ ነው እንጂ የሚያስፈልገው የቄደር መጽሐፍ ነው እንደሚያስፈልገው? ማጥመቂያ ሲያጡ ምን አደረጉ? ይሄንን የተወገደውን ገድል ሙሉ ለሙሉ አንብቤ ያልኩት። ምክንያቱም ይሄንን ገድል አንብቦ በጠቅላላ ማጥመቅ እንደሚቻል ይናገራል ገድሉ። ግን ትክክል አይደለም። ለዚህ ነው ቤተክርስቲያኒቷ ያስወገደችው። በእንዲህ አይነት መልኩ እንድታጠምቁ ሐዋርያትም የኢየሱስም ትምህርት አይናገርም። ገድለ ዮሐንስ መጥምቅን አንብባችሁ አጥምቆ አይደለም የሚለው አይደለም። ማጥመቂያ ያጣዋሉ። ካጡት መጽሐፍ ውስጥ ደግሞ መጽሐፍ ቅዱስን እንኳን አልዘረዘሩ። እሱ አይፈለግም አለ ማጥመቅ እዛ ቤት። ኦኬ። ሌላው የሚገርመው ነገር ምንድን ነው? አጥምቀው ሲጨርሱ ካህን ሳይሆኑ በመጀመሪያ ማጥመቅ ይችላሉ ወይ? በኦርቶዶክስ ነው ማወራችሁ። በእኛ ችግር የለም። ሁላችንም ካህናቶች ነን፣ ለዛውም የንጉስ ካህናቶች ነን። ይሄ ሌላ ቶፒክ ስለሆነ እንቀጥልበታለን። በእነሱ ግን ሰው ካህን ሳይሆን ማጥመቅ አይችልም። እኚህ ሰውዬ በመጀመሪያ ካህን ናቸው ወይ ለማጥመቅ አልመለሱልን፣ ወይ ራሳቸውን አልገለጡ። እሺ ናቸው ብለን እናስብ። ከዛ ምን አሉ? እኔም ተጠመኩ። እንዴ በ40 ቀኑ አልተጠመቁም እንዴ? እርሶ ጥምቀት አንዲት አይደለች እንዴ? እርሶም ቄደር እየተጠመቁ ነው። አጥማቂ እንዴት ይጠመቃል? ማለት አጥማቂ እኮ የተጠመቀ ነው እኮ። አልገባችሁም አባባሌ? ይሄ የሚያጠምቀው ካህን ወይም የሚያጠምቀው ሰውዬ እኮ የተጠመቀ ሰውዬ መሆን አለበት ራሱ እንጂ ካጠመቀ በኋላ የሚጠመቅ ካህን አለ እንዴ? አበድ እኮ እንዴ! አበዱ እኮ እነዚህ ሰዎች እኮ አበዱ እኮ። እብደት እኮ ነው። አሁን እኚህ ሰውዬ የሚያወሩት ነገር እብደት ነው። አሁን ይህ ሁሉ የሚናገሩት ለምንድን ነው? ተመልከቱ እንግዲህ ገድሉ እንዴት ትክክለኛ እንደሆነ ከሰማይ የተሰጠ እንደሆነ የተወሰነው ውሳኔ ትክክል አይደለም ብሎ ፊት ለፊት መናገር ፈርተው ገድሉን ሲያንቆለጳጵሱት ተመልከቱ። ስታንቆለጳጵስ ትኖራለህ። ቤተ ክርስቲያኒቷ ከትምህርት ጋር ይጋጫል ብላ ገጽ ሳይሆን የሆነ ሀሳብ ሳይሆን ሙሉ ለሙሉ አስወግደዋለች። ማስወገድ ብቻ አይደለም የጻፈው ሰውዬ ይሄ ሲወገድበት ሌላ ከልት እንዳይጽፍ ጠርቻ እናገረዋለሁ ብላለች። ይቀጥሉ። እርሶ ገድሉን መከራከር ይቀጥሉ። እኔ እርሶ ሲጨርሱ አፈርሰዋለሁ። ምስጋና ይባላል። አምላክ ይህንን ሚስጥር ሲገልጽልኝ እዛ ሆኜ ሳልተኛ ከሰማይ ድምፅ ነው የሰማሁት። ክብር ለመድኃኔዓለም። ገድሉ ከሰማይ ድምፅ ሰሙ ማለት ነው። አሁን እንግዲህ አንዱ ገድሉ እየተሟገተ ነው፣ ቤተክርስቲያኒቷ እያወገዘች ነው። አንድ ናችሁ። አንድ ይልሃል። ከዛ በኋላ ልክ ሲያልቅ እኛ እኮ አንድ ነች ኦርቶዶክስ